ተመልከቱ አዳዲስ ቪዲዮዎች ከአርሲ እየወጡ ይገኛሉ። ከአርሲ ጥቃትና ግድያው ጋር በተገናኘ እንደምትመለከቱት አዳዲስ ቪዲዮዎችን እያገኘን እንገኛለን። አስደንጋጭ ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለው በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣችኋለሁ ማለት ነው ጋይስ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረውና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷም አልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ከአርሲ ሰበር የሚባል መረጃ ተሰምቷል። የፖሊስ አዛዡ ተይዘዋል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ በዚህ ግጭት እና በሰው ግድያ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በህግ። ከአርሲ ሰበር የሚባል መረጃ ተሰምቷል። የፖሊስ አዛዡ ተይዘዋል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩ የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበት አልታወቀም። ተደጋጋሚና መፍትሄ ያጣው አርሲ ላይ የሚደረገው ግድያ ከጀርባ ያሉ አመራሮች እነማን ናቸው በሚል አሁን የፖሊስ አዛዡ ተይዟል። በተጨማሪም ደግሞ የሰላምና የጸጥታ ኃላፊው እንግዲህ እየተፈለገ ይገኛል። ምንም እንኳን ተሰውረዋል የሚል መረጃ ቢወጣም አሁንም መንግስት ይህ ነገር ላይ በትኩረት መመልከት አለበት። ከጥቃቱ ጀርባ የመንግስት አመራሮች፣ የጸጥታ ኃላፊዎች እነማን ናቸው የሚሉት አሁንም እንግዲህ በትኩረት መመልከት ይኖርበታል። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል፣ ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይህ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ ለውጣ አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምእመኑን ገደሉ፣ ምእመኑን እምሽክ አደረጉ። ከ300 በላይ ምእመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ
ከአርሲ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈሉ በረካት የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የምስለው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ ያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጥዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሞንክ ሁለትም ሞንክ ሶስትም ሞንክ መፍትሄን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል። በአርሲ የሚኖሩ የኦርቶዶክሳውያን ገዳዮች ታውቀዋል ማለት ነው። አሁን ላይ ቪዲዮውን አስደምጣችኋለሁ ማለት ነው ጋይስ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እስካሁን ድረስ እናቴ አርሲ ነው የምትኖረውና እስካሁን ድረስ ስልኳ እየሰራልኝ አይደለም። ምናልባት ህይወቷ ማልፎ ሊሆን ይችላል። ፈጣሪ ነው የሚያውቀው። ፈጣሪ ቅን መልካሙን ዜና እንዲያሰማን ሁላችሁም እንድትጸልዩልኝ ስል በልዑል እግዚአብሔር ስም ጠይቃችኋለሁ። ነገር ግን እንዴት እንደምበቀል አብረን የምናየው ይሆናል። ተከታተሉ። መድኃኒዓለም ነው። በአሩሲ ድጋሜ 9 ሰዎች ተገድለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ እዛም የሚለዩ አሉ። እነሱ ናቸው እየገደሉ ያሉ ማለት ነው። እነሱና ሌሎቹ አንድ ላይ ሆኖ ነው እየገደሉ ያሉ። እውነቱ ይሄ ነው። በቃ ምንም መሸሻ አያስፈልግም። ገዳዮች ዋብዮች ናቸው ተብሏል። ዋብዮች ማለት ከዚህ በፊት ደግሞ በሃጂ ዑመር እንድሪስ ሞት ላይ ራሱ እንኳን ሞቱ ብለው ሲሳለቁ የነበሩ ናቸው። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም፣ ጥቁሩም፣ ክርስቲያን፣ ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ለሃይማኖታችን ድርድር የለንም። ማለት ቁመው ሲወጡ 2015 ዝም 2016 ዝም 2017 ዝም ብለናል። 2018 ዝም አንልም። ፍትህ ያለ መጮ ምንም አልሰጠም። ሰውን አሰኝቶ በእሳት እንደ ደመራ አቃጠል። ሰውን ማለት ሰውን መግፈፍ፣ ሰውን ብልቱን መቁረጥ፣ ማተብ
ጭካኔ አይደለም አይደለም። ተመልከቱ አዳዲስ ቪዲዮዎች ከአርሲ እየወጡ ይገኛሉ። ከአርሲ ጥቃትና ግድያው ጋር በተገናኘ እንደምትመለከቱት አዳዲስ ቪዲዮዎችን እያገኘን እንገኛለን። እንደምትመለከቱት ቤቱ ተቃጥሏል፣ እህሎችም እየነደዱ ነው። እንደምትመለከቱት እዚህ ጋር ወደ 70 ኩንታል በላይ ነው እንግዲህ ከቪዲዮ ላይ ከሰማሁት ንግግር ወደ 70 ኩንታል የሚሆን እንግዲህ እህል እየተቃጠለ ነው። ቤቱም እንደምትመለከቱት እንግዲህ ነዷል። ይህን ቪዲዮ የቀረጹት ከኋላ መጥተው እንግዲህ እሳቱን ለማጥፋት እንግዲህ የመጡ ሰዎች ናቸው። ይህን ቪዲዮ የቀረጹት ከአርሲ ላይ እንግዲህ አሁንም ተደጋጋሚና የተለያዩ ቪዲዮዎች እየወጡ ይገኛሉ። ይህ ነገር መቼ ነው የሚያበቃው? የሚመለከተው አካል ለዚህ ጉዳይ እንግዲህ መልስ መስጠት አለበት። የጸጥታ ዘርፍ የተለያዩ እንግዲህ መንግስት አካላት ለዚህ ጉዳይ ላይ ትኩረት ማድረግ አለባቸው። አስደንጋጭ ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ህጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ አዋ ያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከሌላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም። ላምባገነን ጆሮ ጮኸቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው ትረፍ።